የአሜሪካ ፕሬዝዳንት የሚጠቀሙበት የዓለማችን እጅግ ደህንነቱ የተጠበቀ መኪና ማንም የማያወራለት የተደበቀ ችግር አለው። ይህ መኪና $15 ሚሊዮን ገደማ ግምት ያለው ግዙፍ ማሽን ነው። የካዲላክ ምልክት ቢኖረውም ለእጅግ ከፍተኛ ደህንነት ሲባል እያንዳንዱ አካል ሙሉ በሙሉ እንደገና ተዘጋጅቷል። ነገር ግን ትክክለኛው ችግር የሚጀምረው ከዚያው ነው። የመስታወቶቹ ውፍረት 5 ኢንች ሲሆን በሮቹ ልክ እንደ ትልቅ ንግድ አውሮፕላን ከባድ ናቸው። ይህ ግዙፍ ክብደት በከፍተኛ ፍጥነት በሚደረግ አስቸኳይ እንቅስቃሴ አደጋዎችን ለማምለጥ ወይም ፈጣን መዘዋወር ለማድረግ እጅግ አስቸጋሪ ያደርገዋል። ሆኖም ግን የመኪናው ካቢኔ ለድንገተኛ አደጋዎች የሚሆን የራሱ የሆነ የተሟላ የኦክሲጂን አቅርቦትና የሌሊት ማየት ሲስተም አሉት። እንዲያውም በውስጡ የፕሬዝዳንቱን ትክክለኛ የደም አይነት የያዙ የደም ጠርሙሶች ጭምር ተጭነው ይጓዛሉ። ፕሬዝዳንቱ በመንገድ ላይ በሚጓዙበት ሰዓት ከእሳቸው መኪና ጋር ሙሉ በሙሉ አንድ አይነት ከሆኑ በርካታ መኪኖች ጋር አብሮ የሚንቀሳቀስ ሲሆን፣ ይህ አሰራር ጠላት ፕሬዝዳንቱ በትክክል ከየትኛው መኪና ውስጥ እንዳሉ ለማወቅ ፈጽሞ የማይቻል ያደርገዋል። ከዚህ እጅግ ውድና ጥብቅ ደህንነት ካለው የፕሬዝዳንት መኪና ጋር ምን ሐሳብ አለዎት? ሐሳብዎን በኮሜንት አጋሩን።